ሰላም እንዴት ናችሁ? በዛሬ ቪዲዮ ለጤና በጣም ተስማሚ ለእይታ ደግሞ በጣም ማራኪ የሆነ የቅንጬ በአደንጓሬ አሰራር እናያለን። በጣም በትንሽ ግብአት ነው የምንሰራው። ከሁሉ አስቀድመን ሽንኩርት እናቁላላለን። በጣም ትንሽ ዘይት ነው የተጠቀምኩትኝ። ለዛ ነው ድስቱ ላይ አይታይም። ዘይት ቀንሱ እየተባልን ነው አይደለ? በተቻለ መጠን ወይ አለመጠቀም ነው ወይም በጣም ትንሽ ዘይት እያደረግን ምግባችንን ብንሰራ እየመከሩን ነው ዶክተሮች። ስለዚህ እሱን ተግባራዊ ለማድረግ ያክል ነው። ዘይት ሳንጠቀም ወይም ደግሞ ትንሽዬ ዘይት አድርገን ስንሰራ ያው ድስታችን እንደመያዝ ስለሚል ግዴታ ውሃ አጠገቡ ማድረግ አለብን፣ ጠብ እያደረግን እንድናቁላላ። የቲማቲም ድልህ ተጠቅሜያለሁኝ እኔ። ለእይታ ደስ ይለኛል እንደዚህ ቀላ ሲል። የቲማቲም ድልሁን ትንሽ ጎምዘዝ የማለት ጣዕም ባላንስ እንዲያደርግልን ስኳር መጨመር እንችላለን። እኔ አንድ የቡና ማንኪያ ስኳር ተጠቅሜያለሁኝ። ለቅንጫችን መጠን እንደሚበቃ አድርገን ውሃ መከለስ አለብን፣ ሳናበዛም ሳናሳንስም። ለቅንጬ መጠን የሚበቃኝን ውሃ ጨምሬያለሁኝ እዚህ ጋር። ውሃው እስከሚፈላልኝ ድረስ ቅንጬውን በደንብ አድርጌ አጥበዋለሁኝ። ቅንጬውን ከመጨመሪ በፊት የምፈልገውን ቅመም እጨምራለሁ። እኔ ኮረሪማና ጨው ብቻ ነው የተጠቀምኩትኝ። በደንብ ደጋግሜ ያጠብኩትን የአጃ ቅንጬ እጨምራለሁ። በደንብ አድርገን እናማስላለን። ይሄን አደንጓሬ ዘፍዝፌው ከዛ ደግሞ ትንሽ ገንፈል አድርጌዋለሁኝ። አብሮ እንዲበስል ከአጃው ጋር ጨምረዋለሁ።
እንከድነውና እንዲበስል እንተወዋለን። እንደምታዩት ቆንጆ ሆኖ በስሎልኛል። በደንብ ውሃ መምጠጡን ቼክ ለማድረግ እያማሰልኩኝ አየዋለሁ። በደንብ መጥቷል። እንደምታዩት ፍርክትክት ያለ ነው፣ አልተያያዘብኝም። በቂ ውሃ ነው ያደረኩትኝ። በዛ ላይ ደግሞ አጃውን በደንብ ደጋግሜ አጥቤዋለሁ ጭብጥብጥ እንዳይል። እንደምታዩት ፍርክትክት ያለ አጃ ሆኖልኛል ማለት ነው። ከዚህ በኋላ ከፈለግን ቅቤ ማድረግ እንችላለን። እኔ ግማሽ የሾርባ ማንኪያ ቅቤ ተጠቅሜያለሁኝ። በደንብ አማስዬ እንዲዋሃድልኝ ደግሞ ትንሽ ሰዓት ከድኜ እተወዋለሁኝ። እዛው ሙቀቱ ላይ እሳቱን አጥፍቼዋለሁ። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ጣዕሙም በጣም በጣም ቆንጆ ነበረ። ለገበታ እናቀርባለን። ከፈለግን ለቁርስ ማድረግ እንችላለን። ይሄን ቅንጬ ከፈለግን ለምሳ፣ ከፈለግን ለራት፣ ለምንፈልገው ሰዓት ማድረግ እንችላለን። በጣም ነው የሚያምረው። ስለተከታተላችሁኝ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ጻፉልኝ። ላይክ በማድረግ እንድታበረታቱኝም እጠይቃለሁኝ። እዩት እንዴት እንደሚያምር።